ነገር የተፈጠረ በሌላ ነገር ማስተማር ልቡ ንጹህ እንደሆነ ለማስተማር ነው አላለ። እና የአብርሃም የልቡ ንጹህነት የሚታወቀው በገዛ ብልቱ ነው እንዴ? አረ ወይ ሶሪ እንዴ ስላልኩ ነው ማረግ አልችልም እንዴ? የአብርሃም የልቡ ንጹህነት የሚታወቀው ሄርሜላ ጋር አጣብቃችሁ አረ ወይ አረ ታምረኛ ናችሁ እናንተ እንዴ? አብርሃም ልቡ ንጹህ እንደሆነ እኮ በደንብ እናውቃለን። የአብርሃም ልቡ ንጹህነት እኮ ልክ እንደ አበሻ መድኃኒት ዶዙ መጠኑ እኮ አይታወቅም። ለዛ እኮ ነው ማንም የሚጫወትበት። የማንም መጫወቻ የሆነው እኮ የአብርሃም የልቡ ንጹህነት አድጎ ተፍቶ ወደ ጅልነት ተቀይሮ እኮ ነው የማንም መጫወቻ የሆነው ጎበዝ። ያን